እሺ ሰላም ጤና ይስጥልኝ እንደምን አላችሁ የዳጋ ፕሮዳክሽን ቤተሰቦች። እነሆ ሰላም የጎዳና ተዳዳሪዎችና የህፃናት መርጃ ማህበር ሰሞኑን ነጋዴዎች ላይ በአባይና ጣና በለምለሚቱ በተለያዩ የንግድ ቦታዎች ላይ በመንቀሳቀስ ከነጋዴዎች ያሉ ሀሳብ አስተያየቶችን ለመቀበል ችለናል። ዛሬ ደግሞ በምስሉ ላይ የምትመለከቱት ወንድማችን በዚህ በሰላም በጎ አድራጎት ማህበር በእናንተ በነጋዴዎች እርዳታ ተደርጎለት ጤናውን አግኝቶ ወደ ስራ የተሰማራ አንድ ወንድማችን ባታ ቤተክርስቲያን አካባቢ ቀበሌ 13 ላይ እስኪ ያለበትን ቆይታ እናጫውታቸዋለን። ተከተሉ። እሺ ሰላም እንዳይስጥልኝ እንደምን አላችሁ የዳጋ ፕሮዳክሽን ቤተሰቦች። ሰላም የጎዳና ተዳዳሪዎችና የህፃናት መርጃ ማህበር እነሆ ሰሞኑ ላይ ከነጋዴዎች ያላቸውን ሀሳብ አስተያየት ስለ በጎ አድራጎት ያላቸውን ሀሳብ አስተያየት ስንቀበል ቆይተናል። ዛሬ ደግሞ አጠገቤ የምታዩት ወንድማችን በሰላም የበጎ አድራጎት ማህበር በነጋዴዎች እርዳታ ጤናውን አግኝቶ ዛሬ ላይ ወደ ስራ ተሰማርቶ ይገኛል። እስኪ ሙሉ ታሪኩን ከባለ ታሪኩ አንደበት እንሰማለን። በቅድሚያ ይህንን ኢንተርቪው ፈቃደኛ ሆነ ለማድረግ ፈቃደኛ ስለሆንክልን እናመሰግናለን። እስኪ ራስህን አስተዋውቅልን። እኔ የወርቁ እባላለሁ። ታምሜ በጣም ከባድ ደረጃ ላይ ደርሼ ሳል እኔ ያው ሞቴን መርጬ ስጓዝ ሕክምና ላይ ጀምሬ በገንዘብ አልቆብኝ አግኝተውኝ እነ በጎ አድራጎት ማህበር አሁን እነሱ ሙነ ነው ሲሉኝ አሞኝ ብዬ ሙነ ነው እንደሱ የሆነ ሆድ ያበጠ ስለሆነ አሞኝ የሚረዳ ቤተሰብ የለም እንግዲህ እንዴት ነው እንዲሁ አሁን አጥቼ ቸግሮኛል ስላቸው እስቲ ና አንድ ብለው ጤና መድን እናስወጣለት ነው ይታከም ብለው ወሰዱኝ። በጎ አድራጎት ማህበር ማለት ነው። እንደወሰዱኝ ወስደው በነጣ አስወጡልኝ። ቀበሌው አዩኝ፣ እውነትም አወጡልኝ። ሲያሳክሙኝ ቆዩ። እነሱም ያላቸውን እየረዱኝ ባለው ነገር እየተባበሩ እያረዱኝ ሳለ አሳከሙኝ። ጥበበጊዮን ወሰዱኝ። እዚያ እንዳወጡልኝ ወደ ብዙ ነው ብሩ ያወጡልኝ፣ ወደ 60 ምናምን ሺህ ብር አወጣውልኛል። ያን አሳከሙኝ። ቀዶ ሕክምና 12 ኪሎ አስወጡልኝ ጥበበጊዮን ያወጣልኝ። አሁን እዚያ ወዲህ ተሽሎኝ ተመስገን እያልኩ ይችን ሽንኩርትና ድንች አሁን ጀምሬ እየሰራሁ አስተዳድራለሁ። ቤተሰቦችንም አስተዳድራለሁ እና ለህብረተሰቡም በጣም ከፍተኛ ለባህር ዳር ህዝብ አመለካከታቸውም እኔም በጣም ተይዤ ነበረ። የእነሱም ሲያሳዩኝ ህዝቡ በሁለት ቀን እድሜ ነው እንዲያርጓት አሳከመኝ። እነሱም ቁመው ደከመኝ ሰለቸኝ ሳይሉ በጎ አድራጎት ማህበር ሁለቱ ነው ቁመው ማሩና አንዱ እንደሱ እዮብ የሚባሉት ቁመው እነሱ አሳክመው ለዚህ ደረጃ አብቅተውኛል። እና ሌላ እንዲሁም እግዚአብሔር እናመሰግነው፣ ህዝቡን እናመሰግናለሁ። እነሱም እግዚአብሔር ውለታቸውን ይመልሰው። እኔ ምንም ማረግላቸው ነገር የለኝም። ይሄ ነው ያለኝ ደረጃ ማለት ነው። በጣም ደስ ይላል። እንዴ ምን ነበር አሞህ የነበረው? በቃ ሆዴ ላይ እጢ ካንሰር ተብሎ እብጠት ነበር። በጣም ተልቆ ነበር። ትልቅ ነው። 12 ኪሎ ነው የወጣ። እንግዲህ ጥበበጊዮን ወስደው ሲያሰሩኝ ማለት ነው። እኔ አላውቅም። ያው በሁለት ቀኔ ነው ሳውቅ ያለቆኝ። እንደው ሰውነቴ ተቆርጦ የሚሄደ መሰለኝ፣ ያለው አልመሰለኝም። ለቆኝ ቅልል ብሎኝ ሳይ ተመስገን እግዚአብሔር አልኩኝ። እነሱንም ለየዋቸው አዚያው ላይ ቆመው እንዳሰሩኝ አሉ። እየመጡ ሲጠይቁኝ ያለው ችግር ምንድን ነው እያሉ ዶክተሩም ሰለቸኝ ሳይል እየመጣ እየጠየቀኝ እንደነሱ እነሱንም እያመሰገነ አክሞ ድኖ ስልክ ቁጥሩን ሁላ ሰጥቶ ሰደደኝ። በጣም ደስ ይላል። እና እንዴት ነው አሁንስ ያለህበት ሁኔታ? ከህክምና በኋላ ያለህ የጤና ሁኔታ እንዴት ነው? የህመም ስሜት ይሰማል ወይስ ሰላማዊ ነው? ጤነኛ ነኝ? ጤነኛ ነኝ። አሁንም ምርመራው ብቻ ወደፊቱ ክትትላለኝ። ያው መድኃኒቱ 5 ሺህ ብር በየ3 ወሩ እያወጣውኝ እቺው ሽንኩርቷን ድንቿን እየቸራቸርኩኝ 5 ሺህ ብር እያወጣው ታከማለሁኝ። ሲያቅተኝ ደግሞ እነሱንም ስነግራቸው ያለውን እያገዙኝ ነው ያሉ። አሁንም በጎ አድራጎት ያላቸውን አቅም ያግዙኛል። በተረፈች ደግሞ እኔ እያሟለሁኝ እየሰራሁ እገኛለሁ እዚህ ባታ ቤተክርስቲያን ፊት ለፊት። እግዚአብሔር ይመስገን፣ ደስ ይላል። እና እንዴት ነው አንተ ለዚህ ህዝብ ያለ ምስጋና? ይሄ ህዝብ በእውነት ባህር ዳር ህዝብ በጣም ደግ ነው፣ ብዙ ሰዎችን እየረዳ ነው። እስኪ ለህዝቡ ያለን ምስጋና ግለጽልን። ህዝቡ ምን ይህን ከነ የሚለው የለውም። ህዝቡ በጣም ምርጥ ህዝብ፣ የባህር ዳር ህዝብ ተነግሮ ታሪኩ የማያልቅ ህዝብ ነው። ለበጎ ነው እንጂ ለተንኮል የማያስብ፣ ለደካማ ረድቶ ብቻዬን ልብላ ለጠጣ የማይል፣ ለህዝብ ለድሃ ረድቶ የሚያስታሞ የሚያድን ህዝብ ነው ያለን
ባህር ዳር ሕዝብ እግዚአብሔር የልጆቹ የሀገሩ ጠጋ ያርግለት፣ እግዚአብሔር ሰላሙን ቀን ያምጣለት ብዬ ለምናለሁኝ እንጂ ለባህር ዳር ሕዝብ ሌላ ለባህር ዳር ሕዝብ የሚወጣለት ስም የለውም። መልካም። ከመንግስትና ከባለሀብት ከባለድርሻ አካላቶች ለእነዚህ አይነት በጎ አድራጎቶች ምን አይነት ድጋፍ ቢያደርጉ የተሻለ ስራ ይሰራል ብለህ ታስባለህ? እኔ እንደው ለእነሱማ ከፍተኛ የሆነ ቢሮ ተሰጥቷቸው አዳራሽ ተገንቶላቸው እንደዚሁ የባሰ እያሳከሙ እያዳኑ ቢደርቡት ከህዝቡ ወገናችን እኔንም ከወገን የደረቡኝ እነሱ እስከሆኑ ድረስ ለእነሱ የምመኝላቸው ሰፋ ያለ ድርጅት ቦታ ላይ ተሰጥቷቸው ስልክ ቁጥራቸውንም ሰጥተው ድሃ እየሄደ እንዲታከም አሳክመው እንደዚሁ እንደኔው ከወገን እንዲደረቡት ነው የማስበው። ከወገን እንዲደረብ እኔ የሞትኩ ሰው ነኝ። በቃ ምንም የማልለው ለመሞት ተዘጋጅቼ የነበርኩት ናቸው። በእነሱ ኃይል በእነሱ ጥንክርና አሳክመው ለዚህ ከሰው ወገን የደረቡኝና ለእነሱማ ሰፋ ያለ ነገር መንግስት ረድቷቸው ቦታ ተሰጥቷቸው ስልክ ቁጥራቸው ተይዞ እንደዚሁ ያጣ የነጣ እንደኔ እንባስ ያለቅስ የነበረውን አንስተው እንዲያሳክሙ እኔ ፈቃድ የሚሆን ባለው አቅሜ እንደዚህ ነው የምጠይቅ ከመንግስት ማለት ነው። እንደው አንዳንድ ሰዎች ጋር ስንሰማ 12 ኪሎ ነው ይወጣለት ይባላል እና ይሄ ነገር እውነት ነው? 12 ኪሎ ነው ይወጣለት? እውነት ነው። እኔ ራሴ ድኜ ነው በባሊው ነው ወንድሜ ነው ታናሽ ወንድሜ ነው እንግዲህ እንትን ብሎ አሳክሞ 20 ሊትር ባሊ ወስዶ አምጥቶ ነው እንደገና 10 ሊትር አምጥቶ ቢል አይችለውም ተብሎ ቀይሮ አምጥቶ 12 ኪሎ እንትን ዶክተሩ ራሱ ያሳየኝ ነገረኝ። ነፍሴን ካወቅኩ ወዲያ ህይወቴን ካወቅኩ ወዲያ ማለት ነው። እግዚአብሔር ይመስገን። እንግዲህ ሙሉ ታሪኩን ከባለ ታሪካችን ላይ ሰምታችኋል። ለሰላም በጎ አድራጎት ማህበር በባህር ዳር ከተማ ያላችሁ ነጋዴዎች በኮሶበር፣ በጎንደር፣ በማርቆስ በተለያዩ ንግድ ቦታዎች ላይ በመዘዋወር የሚሰበሰቡ ገንዘቦች ይሄው እንደዚህ የሰው ህይወት ያድናሉ። 12 ኪሎ ከአንድ ሰው ላይ ወጥቶ ዛሬ ጤናውን አግኝቶ ከልጆቹ ከቤተሰቦቹ ጋር በንግድ ስራ ላይ ተሰማርቶ እየሰራ ነው የሚገኘው ነው። እግዚአብሔር ይስጥልን። የረዳችሁ እጆች በሙሉ ይህን ቪዲዮ የምትመለከቱ የሰላም በጎ አድራጎት ቤተሰቦች ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ህብረተሰቦች አዳርሱልን። የኦቤን ታሪክ በመመልከት በቀጣይ ደግሞ ሌሎችም የምንረዳቸው ሰዎች ስላሉ በቅርቡም እዚህ ባታ ቤተክርስቲያን አካባቢ ታሞ የነበሩ አቅመ ደካማ ሽማግሌ ከእናንተ ገንዘብ እየሰበሰብን ስናሳክማቸው ቆይተን የባለ እግዚአብሔር ዕለት ህይወታቸው አልፎ ባታ ቤተክርስቲያን ተቀብረዋል። ነፍሳቸውን በገነት ያኖርልን። በቀጣይ ነሐሴ 10 የተስካር የ40 ቀን ፕሮግራማቸውንም ስለምናደርግ እሱንም ቪዲዮ እንሰራለን እንለቅላችኋለን። ስለነበረን ጊዜ እናመሰግናለን። እግዚአብሔር ያክብርልን። የሰጣችሁ እጆች በሙሉ ደግ ልቦች ከውብ መልኮች ይበልጣሉ። ሰላም የበጎ አድራጎት ማህበር። ሰላም ለኢትዮጵያ።